ሰላም ጤና ይስጥልን የጉርሻ ቲዩብ ተከታታዮች እንደምን ቆያችሁን? በያላችሁበት ሰላምታችን ይድረሳችሁ። የዕለቱን ዋና መረጃዎች ወደ እናንተ ይዘን ቀርበናል። አብራችሁን ቆዩ። ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንድትቀላቀሉን በአክብሮት እንጋብዛለን። በቀጥታ ወደ መረጃዎቹ እናልፋለን። ሴዶ ማርሻል አርትና ጆኒ ጁጂትሱ ታላቁን ድብድብ ለማድረግ መስማማታቸው ተሰማ። የሴዶ ማርሻል አርትና የጆኒ ጁጂትሱ የኤምኤምኤ ፍልሚያ ይፋ ሆኗል። ይህን ታላቅ ፍልሚያ ለማከናወን ሁለቱም ተደባዳቢዎች ፍቃደኛ መሆናቸውን እየገለጹ ሲሆን ይህ ታሪካዊ የተባለው ፋይት 5 ሚሊዮን ብር የሚወጣበት እንደሆነም እየተነገረ ነው። ትልቁ ዜና ደግሞ ሁለቱም ተፋላሚዎች ለግጥሚያው ፍቃደኛ መሆናቸውን ገልጸው መስማማታቸው ነው። ይህ በሀገራችን ለሁለተኛ ጊዜ የሚካሄደው የኤምኤምኤ ፍልሚያ በኢትዮጵያ ብሎም በምስራቅ አፍሪካ ታሪክ ከፍተኛውን የገንዘብ ሽልማት የሚያስገኝ ታላቅ የስፖርት ውድድር ሆኖ ተመዝግበዋል። ለአሸናፊው 4 ሚሊዮን ብር ለተሸናፊው ደግሞ 1 ሚሊዮን ብር ሽልማት እንደተዘጋጀም የፋይቱ አዘጋጅ ከሆኑት አንዱ የሆነው ጌታቸው መለሰ በቲክቶክ ገጹ ይፋ አድርጓል። ይህ ግጥሚያ በኢትዮጵያ ለሁለተኛ ጊዜ መዘጋጀቱ ስፖርቱ በሀገራችን እያደገ መሆኑን የሚያሳይ ሲሆን ወጣቶች ወደ ስፖርቱ እንዲሳቡና ፕሮፌሽናል ስፖርተኞች ተገቢውን ክፍያ የሚያገኙበት መንገድ ለመክፈት ትልቅ ምሳሌ ይሆናል ተብሏል። ውድድሩ በቀጣዮቹ 4 ወራት ውስጥ ይከናወናልም ተብሏል። ታዋቂዋ የቴሌቪዥን አስተዋዋቂ ዳናይት መክብብ የባንክ ሂሳቧ መታገዱ ተሰምቷል። የቴሌቪዥን ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብና ሌሎች 4 ተከሳሾች ገንዘብ ተጭበርብረናል ባሉ ሰዎች መከሰሳቸው ተሰምቷል። በተከሳሾቹ ላይ የተመሰረተው ክስ በፍርድ ቤት እየታየ ሲሆን አሁን በተከሳሾቹ ላይ የንብረትና የባንክ ሂሳብ እግድ መተላለፉም ታውቋል። ቁጥራቸው 13 የሆኑ ከሳሾች ያቀረቡት ክስ ወደ ውጭ ሀገር እንልካቸዋለን ብለው ከእያንዳንዳችን 437,000 ብር የተቀበሉን ቢሆንም ሳይልኩን ቀርተዋል የሚል እንደሆነም በክስ ዝርዝሩ ላይ ተጠቅሷል። ይህን የክስ ሂደት ተከትሎ ዳናይት መክብብን ጨምሮ የሁሉም ተከሳሾች የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንዲሁም የባንክ ሂሳባቸው እንደታገደም ታውቋል። የቦሌ መጀመሪያ ፍርድ ቤት 4ኛ ፍትሐ ብሔር ችሎት ትዕዛዝን ተከትሎ የአዲስ አበባ አሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን በአንደኛ ተከሳሽ ቤተልሔም ታደሰ ይማም ስም የተመዘገበና በኮልፌ ቀራኒዮ ቅርንጫፍ መስሪያ ቤት የተመዘገበ አውቶሞቢል እንዲሁም በዳናይት መክብብ ስም ያለ በልደታ ክፍለ ከተማ የሚገኝ አውቶሞቢል እንደታገደ ጉዳዩን ለሚመለከተው ፍርድ ቤት ካስተላለፈው ሰነድ ላይ ተመላክቷል። ከዚህ በተጨማሪም በዳናይት መክብብ የባንክ ሂሳብ ቁጥር ውስጥ የሚገኝ መጠኑ ከፍተኛ የሆነ ገንዘብ እንደታገደ ባንኮች ለፍርድ ቤት በላኩት ሰነድ ላይ ተመላክቷል። ይሁን እንጂ በቀሪዎቹ 3 ተከሳሾች ላይ ግን ምንም አይነት ንብረትም ሆነ ገንዘብ አልተገኘም እየተባለ ነው። ፍርድ ቤቱ መዝገቡን መርምሮ ቀጣይ ውሳኔ ለመስጠት ለቀጣይ ሚያዝያ 26 ቀን ቀጠሮ ሰጥቷል። ዘገባው የኢትዮፒካ ሊንክ ነው። ተቆጣሽኝ በሚል አክስቱን የገደለው ተከሳሽ የሞት ፍርድ ተፈረደበት። በለሚኩራ ክፍለ ከተማ ወረዳ 6 ክልል ልዩ ቦታው ኢካ ሳይት ብሎክ 705 የቤት ቁጥር 59 ውስጥ መስከረም 27 ቀን 2017 ዓ.ም ከምሽቱ 4 ሰዓት ነው ወንጀሉ የተፈጸመው። በአካባቢው ላይ የሟች ማንነት የማይታወቅና የተወሰነ የሰው ቅሪታ አካል በመገኘቱ ከአካባቢው ነዋሪዎች ለፖሊስ ጥቆማ ይደርሳል። ፖሊስም የደረሰውን ጥቆማ መነሻ በማድረግ የሟችን ማንነት ለመለየት እና የወንጀል ፈጻሚውን ማንነት ለመለየት በተደረገው ጥረት በሰዓታት ውስጥ ሟችን መለየትና በወንጀሉ የተጠረጠረውን ግለሰብ በቁጥጥር ስር ሊያውል መቻሉን የአዲስ አበባ ፖሊስ ጠቅላይ መምሪያ የወንጀልና ትራፊክ አደጋ ምርመራ ምክትል ጠቅላይ መምሪያ ገልጿል። ፖሊስም በተከሳሽ ሻምበል ሙሉጌታ ላይ በተደረገው ምርመራ ሟች ወርቅነሽ ኃይሌ የተባለችው የ36 ዓመት ጎልማሳ ስትሆን በጉምሩክ አስተላላፊነት የሥራ መስክ ላይ እየሰራች የነበረች ስትሆን በተገለጸው አካባቢ መኖር ከጀመረች 4 ወራትን እንዳስቆጠረች መረጃው ያሳያል። ሐምሌ 20 ቀን 2016 ዓ.ም የወንድሟ ልጅ የሆነውን ተከሳሽ ሻምበል ሙሉጌታ እሷ ጋር ተቀምጦ የቀን ስራ ለመስራት ከክፍለ ሀገር መምጣቱንና አብሮ መኖር መጀመራቸውን ከአዲስ አበባ ፖሊስ ጠቅላይ መምሪያ የሰው መግደል ወንጀል ምርመራ መምሪያ ለማወቅ ተችሏል። መስከረም 27 ቀን 2017 ዓ.ም ከምሽቱ 12 ሰዓት አካባቢ ስራ ውላ ወደ ቤቷ ገብታ ከወንድሟ ልጅ ጋር እራት በልተው አመሻሽ ላይ በተፈጠረ አለመግባባት ተቆጣችኝ በሚል ሰበብ አንገቷን በማነቅ መሬት ላይ በመጣል ህይወቷ እንዲያልፍ ካደረገ በኋላ በሽንኩርት መክተፊያ ቢላዋ የተለያዩ የሰውነት ክፍሏን በመቆራረጥና በመለያየት በ3 ፌስታል ነጣጥሎ በማሰር ጨለማን ተገን በማድረግና ማንም እንደማያየው በማረጋገጡ አንዱን ፌስታል መጸዳጃ ቤት ሁለተኛውን ደግሞ ለግንባታ የተቆፈረ ቦታ ላይ በመጣል አፈር በማልበስና ሶስተኛውን ፌስታል ግንብ ስር ሊጥልም ችሏል። ፖሊስ የተለያዩ ማስረጃዎችን በመሰብሰብ ወንጀሉን ፈጽሟል ተብሎ የተጠረጠረውን ግለሰብ በመያዝ ቅሪታ አካሎች የተጣለበት ቦታ ላይ መርቶ እንዲያሳይ አድርጓል። የሟች
የሟችን አስክሬን በመሰብሰብ ለቤተሰብ በመስጠት ተከሳሹ ላይ የምርመራ ስራውን በሰውና በሰነድ ማስረጃ ያጠናቀቀው ፖሊስ የተጠናቀቀውን የምርመራ መዝገብ ለአቃቤ ሕግ በማቅረብና ክስ በማስመስረት የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ተከሳሽ ሻምበል ሙሉጌታን ጥፋተኛ ሆኖ በማግኘቱ የሞት ፍርድ ውሳኔ የተወሰነበት መሆኑን የአዲስ አበባ ፖሊስ መረጃ ያመላክታል።